ቁርአን መቀራቱ የሚያምረው ፍቅህ መቅራታችን የሚያምረው ሁሉም ነገር ሊያምርና ውበት ሊሆን የሚችለው መሰረት ሲኖረው ነው። መሰረት ከሌለው ግን ቁርአኑንም ቢቀራው ፍቅህም ቢቀራም ሐዲስም ቢቀራ ተፍሲርም ቢቀራ መሰረት ከሌለው ምንም ትርጉም የለውም። ልክ አንድ ሰው ቤቱ ላይ መሰረት ሳይሰራ ምንም አይነት ቋሚ ሳይኖር ቤቱ ላይ ጣራ ሰራለሁ ብሎ ቢሞክር ጣራው ምንድን ላይ ይቆማል? ምንም ላይ አይቆምም፣ ጣራው ይወድቃል ማለት ነው። ተውሂድን ብሎ ማለት ልክ እንደ ግድግዳና እንደ መሰረቱ ነው። መሰረቱ ሳይጣል ሌላው ከንቱ ነው፣ ባዶ ነው ማለት ነው። ኢማሙ አልገዛሊ ረህመቱላሂ ዐለይሂ ምንድን ይላሉ? አለዙል ዑሉም ይላሉ። ከዕልሞች ሁላ ጣፋጭና ማራኪ በጣም የሚያስደስተው እውቀት አሉ ዒልሙል ከላም ዒልሙ ተውሂድ የተውሂድ እውቀት ነው አሉ። ለምንድን? ሊአነ ፊህ ሙናጃት አላህ፣ ምክንያቱም እዛ ውስጥ ምንድን አለበት አሉ የአላሁ ተዓላ ሙናጃ አለ። እዛ ላይ ያ ሰው ከማን ጋር ነው? ስለማን ነው የሚያስበው? ስለማን ነው የሚያወራው? ስለ አላሁ ተዓላ ነው የሚያወራው። ወላሁ ተዓላ አሽረፉል ማዕሉማት፣ ሙሉ የዓለም ህዝብ የዓለም ሁሉም ነገር ከሚያውቀው በላይ ደግሞ በላጩና ሀያሉ ተወዳጁ ማንኛውም ሰው ከሱ በላይ ማንንም ሊወድ የማይገባው ፈጣሪያችን ደግሞ ማን ነው? አላሁ ተዓላ ነው ማለት ነው። ስለ አላሁ ተዓላ ሰውየው አውርቶ ሊጠግብ አይገባም። ስለ አላሁ ተዓላ አውቆ በቃኝ ሊል አይገባም። ምክንያቱም ኢማሙ አልገዛሊ በሌላ ቦታ ላይ ምንድን ይላሉ? ላ ተصح العبادة إلا بعد معرفة المعبود። አላሁ ተዓላን ሳያውቅ አንድ ሰው የፈለገውን ያክል ቢደክም የፈለገውን ያክል ዒባዳ ቢያደርግ እንኳ ዒባዳው ተቀባይነት የለውም አሉ። ከዛም በኋላ ደግሞ ተውሂድንም ከያዘ በኋላ ሌላ ፈኖችን ሌላ ፊቅህ ሊሆን ይችላል ሌላ ቂራአቶችንም መቅራት አለበት እንጂ እዚሁ ላይ ብቻ ቁርአን ጨርሻለሁኝ ይበቃኛል፣ ተውሂድን ቀርቻለሁኝ ይበቃኛል ብሎ ሊያቆም አይገባም ማለት ነው። ለምንድን ከተባለ ዑለማዎቻችን ከኛ በፊት የነበሩት ቀደምቶችን ከተመለከትናቸው የሆነን እውቀት ሲይዙ ለቀጣይ እውቀት እየተዘጋጁ እንጂ በዚሁ ይበቃናል እያሉ አልነበረም። ለዚህ ነው ሙሐመድ ብኑ ሲሪን ረዲየላሁ ዐንሁ ምንድን ይላሉ? ኢነ ኡናሰን አሉ አንዳንድ ሰዎች አሉ አበዱላህ አላሁ ተዓላን ተገዙ አሉ ሐታ ጀፈት ጁሉዱሁም ዐላ ዒዛሚሂም፣ ቆዳቸው ስጋቸው አልቆ ቆዳቸው አጥንታቸው ላይ እስከሚጣበቅ ድረስ አላሁ ተዓላን ተገዙት አሉ። ወላኪን ዐላ ጀህል፣ በጀህልና ነበር የተገዙትና አሉ ፈብተላሁሙላህ፣ አላሁ ተዓላ በላ አወረደባቸው አሉ። እነዚህ ሰዎች አላሁ ተዓላን እየተገዙት ነበረ፣ ግን እነዚህ ሰዎች በጀህልና ብቻ ስለነበር አላህን የሚገዙት በላ ወረደባቸው። ምን አይነት በላ? ፈብተላሁም ቢጀውሪ ሱልጣን፣ በዳይ መንግስትን አላሁ ተዓላ እነሱ ላይ ሾመባቸው አሉ። እንደገና ደግሞ ወልአምራድ፣ በጣም ብዙ በሽታዎች ስሙ የማይታወቅ ታስቦ ተገምቶ የማይጠበቅ በሽታዎችን አላህ ለቀቀባቸው አሉ። ወልገላ፣ የኑሮ ውድነትንም ደግሞ አላሁ ተዓላ አመጣባቸው አወረደባቸው ይላሉ ሙሐመድ እብኑ ሲሪን ረዲየላሁ ዐንሁ ማለት ነው። ሊዛሊከ ዒልም የሚባለው ነገር በጣም ወሳኝና ወሳኝ ነው። ያለሱ ምንም አይነት መንገድ የለም፣ ሁሉም መስዱድ ነው፣ ዝግ ነው። ምንድን ይላሉ ዑለማዎች? አልዓቢዱ ቢላ ዒልም፣ ያለ እውቀት ዒባዳ የሚያደርግ አምልኮት የሚያደርግ ሰው ይላሉ ከሓጢቢ ለይሊን፣ ሌሊት ላይ እንጨት እንደሚለቅም ሰው ነው ይላሉ። አንድ ሰው ያለ እውቀት ዒባዳን አምልኮትን ፈጽማለሁ የሚል ሰው ከሓጢቢ ለይሊን፣ ሌሊት ላይ ጫካ ገብቶ እንጨት እንደሚለቅም ሰው ነው አሉ። እንጨት ሲሰብር እንግዲህ ጫካ ገብቶ እባብን ሊሰበስብ ይችላል፣ ሊነድፈው ይችላል፣ እሾህ ሊወጋው ይችላል። ይሄ መልካም ነው፣ ይሄ መጥፎ ነው፣ እዚህ ላይ አደጋ አለ፣ እዚህ ላይ ደግሞ አደጋ የለም ብሎ መለየት አይችልም ማለት ነው። ምክንያቱም ሁሉም ነገር ስለማይታየው ጨለማ ስለሆነ ሰውየውም ያለ እውቀት ዒባዳ የሚያደርግ ከሆነ ልክ እንደዚሁ በጨለማ ውስጥ ነው የሚሆነው ማለት ነው። ፉዳይል ብኑ ዒያድ ረዲየላሁ ዐንሁ ምንድን ይላሉ? ዓሊሙን ዓሚሉን ሙዓሊሙን አሉ። ፉዳይል ብኑ ዒያድ ምንድን ይላሉ? አንድ ሰው እውቀት ካለው አሉ በእውቀቱ ደግሞ የሚሰራ ከሆነና ያንን እውቀቱን የሚያስተምረው ከሆነ
يدعى عظيما في ملكوت السماوات ملائكة زند تلك سو تبلو يتغل እከሌኮ የተከበረ ሰው ነው እከሌኮ የአላሁ ተዓላ ቅርብ ወዳጅ ነው ተብሎ መላእክቶች ዘንድ ይጠራል ብለው ፉዳይል ኢብኑ ዒያድ ይጠቅሱ ነበር لذلك علم የሚባለውን ትልቅ ትኩረት ልንሰጠው ግድ ነው ማለት ነው علم ሲባል ሁላችንም ስለ علم ብዙ ሰምተናል ከዛ መካከል ግን ከሚጠቅሷቸው ነገሮች መካከል ምንድን ይላሉ ሱፊያን ረዲየላሁ ዐንሁ ምንድን ይላሉ አወሉል ዒልም አሉ እንዳጠቃላይ ስለ علم አደብ ሲናገሩ አወሉል ዒልም የዕልም ሁላ መጀመሪያውና መሰረቱ አሉ አልኢንሳት ጸጥ ማለት ነው አሉ መጀመሪያ ጸጥ ይልና ثم الاستماع ከዛ በኋላ علم የሚሰጠውን ሰውዬ በርጋታ በጥሞና ማዳመጥ ነው አሉ ثم الحفظ ከዛ በኋላ ደግሞ ያንን የሰማውን መሸምደድ ነው አሉ ثم العمل به ከዛ በኋላ ደግሞ ያንን የሸመደደውን ነገር ሊሰራበት ነው አሉ ثم النشر ከዛ በኋላ ያን ነገር ለሰዎች ያስተምራዋል አሉ ሱፊያን ረዲየላሁ ዐንሁ ምንድናሉ አወሉል ዒልም የዕልም መጀመሪያው አንደኛ አልኢንሳት ሁለተኛ አልኢስቲማዕ ሶስተኛ አልሂፍዝ አራተኛ አልዓመሉ ቢሂ አምስተኛ النشر እነዚህ አምስቶቹ ናቸው የዕልም መሰረትና የዕልም ዋናው ነገር አሉ ለምንድን ኢማሙና الشافعي رضي الله عنه ምንድን ይሉ ነበር تعلم فليس المرء يولد عالما تعلم እውቀትን ተማር ከስብ አሉ فليس المرء يولد عالما ማንኛውም ሰው ቢሆን አዋቂ ሆኖ አይደለም ከናቱ ሆድ ይወጣው ማንንም ሰው ይሁን ከናቱ ሆድ ሲወጣ እውቀት ኑሮት ይሄንን ሞያ ለምዶት አይደለም ይወጣው وليس اخو علم كمن هو جاهل እውቀት ያለው ሰው ደግሞ ልክ እንደ ጃሂል አይደለም አሉ በጣም በመካከላቸው ልዩነት አለ فضل العالم على الجاهل كفضل الكواكب او كفضل الثريا على الثرى አንድ እውቀት ያለው ሰው እውቀት ከሌለው ሰው ያለው ርቀትና በላጭነት ልክ ከዋክብቶች ከመሬት ያላቸውን ርቀትና ከአፈር ጋር ያላቸውን ልቅና ያክል ነው ይላሉ وإن كبير القوم አሉ ሻፊዒ وإن كبير القوم لا علم عنده ሰውየው በእድሜ በጣም ትልቅ እንኳን ሆኖ ነጭ ጺም አውጥቶ لا علم عنده ግን እውቀት የሌለው ከሆነ አሉ صغير ይሄ ሰው በጣም ትንሽ ነው አሉ وإن التفت عليه المحافل ሰዎች ሁላ ተሰብስበው እንኳን አንተነህ እንኳን ቢሉት ይሄ ሰው እውቀት እስከሌለው ድረስ ምንም ነጭ ጺም ቢያወጣ ምንም ትልቅ ሰው ነው ተብሎ እንኳን ቢታሰብ ምንድነው አሉ ይሄ ሰው ትንሽ ሰው ነው አሉ وإن صغير القوم الذي عنده علم ትንሽ ሆኖ ደግሞ እውቀት ያለው ሰው አሉ كبير إذا التفت عليه الجحافل ሰዎች በተሰባሰቡበት ሰዓት ትልቅ ሰው ተብሎ የሚሰየመውም የሚጠራውም ይሄ ነው አሉ لذلك علم የሚባለው ነገር በጣም ወሳኝና አስፈላጊ ነው ዝም ብሎ ሰውየው አይ በቃ እኔ ይሄን ያክል ሞክሬ ነበር ግን አቃተኝ ልንል አይገባም ኢንማ የቻልነውን ያክል ለዕልም መስዋዕት መክፈል አለብን እያንዳንዱ ሰሐቢ እያንዳንዱ ሰለፍ ለዕልም ትልቅ መስዋዕትነት ከፍሏል ሁላችንም አቡ ሁረይራ ረዲየላሁ ዐንሁ ሲባል እንሰማ ይሆናል አቡ ሁረይራ ይሄን ያክል ሐዲስ ዘግበዋል ሲባል እንሰማ እንችላለን ግን አቡ ሁረይራ ለዚህ ለዕልም ግን ምን አይነት መስዋዕት ነው የከፈሉት የሚለውን ግን ላናየውና ላንመለከተው እንችላለን አቡ ሁረይራ ረዲየላሁ ዐንሁ ይሄንን ዕልም ሲከስቡና ከሁሉም ሱሐባ የበለጠ ሐዲስ እንዲዘግቡ ያደረጋቸውን ነገር ሲናገሩ ምንድን ይላሉ كنت ألزم رسول الله على شبع بطن ያሉ እኔ እኮ ነብዩ አለይሂ ሰላቱ ወሰለም እየተከተልኩ ይስቀራ የነበረው ከነብዩ አሉ ሆዴን የምትሞላልኝ ትንሽ ቁራሽ ነገር እየበላሁኝና እየተጠቀምኩኝ ነበር አሉ እንደውም አንዳንድ ጊዜ ራብ ጥሎኝ ርቦኝ ወድቄ ይሄ ሰው እኮ እብድ ነው ብለው ሰዎች ረግጠውኝ ሄዱ ነበር አሉ አቡ ሁረይራ ረዲየላሁ ዐንሁ ይሄንን ሁሉ የሚያደርጉት ለምንድን ነበር ዒልምን ለመማር ካላቸው ጉጉትና
ናፍቆት የተነሳ አማ ግንኛ ዛሬ ያዝ አድርገን ነገ የምንለቀው ከሆነ ወይንም ደግሞ ይሄንንም ስንሰማ ወደዚህ መግባት ደስ የሚለን ከሆነ ያንንም ስንሰማ ወደዛ መግባት ደስ የሚለን ከሆነ ከባድ ነው። ይልቁንስ ዒልም ከመጀመሪያው ጀምረን በተርቲብ በተራ የምንሄድ ከሆነሳ ትልቅ ደረጃ ላይ መድረስ እንችላለን። ትልቅም ዓላማ ይዘን መነሳት እንችላለን ማለት ነው። لذلك ሁላችንም ለዕልም ቦታ እንስጠው። ሁላችንም ደግሞ ለመሸይኾቻችንም ለኡስታዞቻችንም ክብር እንስጥላለሁኝ። ምክንያቱም لا بركة እነ ኢማሙ አልሙዘኒ ረዲየላሁ ዐንሁ ሲናገሩ ምንድን ይላሉ? እነ ኢማሙ ሻፊዒ ረዲየላሁ ዐንሁ ከኢማሙ ማሊክ ቀርተዋል። ከኢማሙ ማሊክ በቀሩበት ሰዓት ኢማሙ አሻፊዒ ምንድን ይላሉ? ከኢማሙ ማሊክ ፊት ለፊት ሆኜ ይላሉ ኪታቡን ስገልጥ ወረቀቱ እንዳይጮህ እጠነቀቅ ነበር ይላሉ ኢማሙ ሻፊዒ። እንግዲህ ከማን ፊት ለፊቱ ነው? ከኢማሙ ማሊክ ፊት ለፊት ሆኜ በመቀራበት ሰዓት ወረቀቱን ስገልጥ ወረቀቱ ድምጽ እንዳያሰማ እንዳይጮህ እጠነቀቅ ነበር ፍርሃቴ ይላሉ። ልክ በዚህን ያክል ነው ልናከብርና ልንፈራቸው የሚገባው ኡስታዞቻችንን። አንዳንድ ጊዜ ኡስታዞቻችን በእኛ እድሜ ሆነው ወጣቶች ነው ስላየናቸው ኖርማሊ ሊመስለን ይችላል። ላኪን ኩሉን ينضح بما فيه ሁሉም ውስጡ ላይ ያለው ማዕድን ነውና መመልከት ያለብን እንጂ ከላይ ያለውን አይደለምና ኡስታዞቻችንን ትልቅ ክብር እየሰጠን ለኡስታዞቻችን في كل دعوة ندعوها ዱዓ በምናደርግበትም ሰዓት ደግሞ ለነሱም ዱዓ ያደረግንላቸው ዒልማችን ወደፊት እንቀጥል እላለሁኝ። እንግዲህ ለሁላችሁም ደግሞ እንኳን ለዚህ ደስታ ቀንና ለዚህ የተባረከ